እሺ ነምበር 6 እንደገና ጻፍ ካላይ ነምበር 6 find minimum value of f of x is equals to x squared ln x for x greater than 0 minimum value ፈልጉ ነው የሚለው minimum value ፈልጉ ነው የሚለው how can we find the minimum values አንዱ አሁን እንዳወራ ነው ምን ማድረግ ነው ክሪቲካል ነምበር መፈለግ ነው ግልጽ ነው ሚኒመም ቫልዩ ነው ያለው ነግሮናል ማለት ነው so first of all I would like to find the critical number so how can we find critical number first find critical number how to find that one f derivative at x is equals to 0 ብለን ነው የምንሰራው ማለት 0 ብለን ነው የምንሰራው ያ ማለት f derivative at x ምን ይመጣል የዚህ ዴሪቬቲቭ ሁለት ፈንክሽን አለ አንደኛው x ስኩዌር ነው ሁለተኛው ደግሞ ln x ነው ስለዚህ what's f derivative at x በፕሮዳክት ሩል x derivative times ln x plus ln x derivative times x square ይመጣል ማለት በፕሮዳክት ሩል ማለት then what's the derivative of this one it is 2x ln x plus what's ln x derivative yeah nice x derivative over x which is 1 over x የዚህ ኢንተግራል ደግሞ ln x ይመጣል ካስታወሳችሁ the integral of 1 over x dx ln x ይመጣል because ዴሪቬት ሲደረግ ያ ከመጣ ኢንተግሬት ሲደረግ ደግሞ ወደዚህ ስለዚህ 1 over x times x square so this is the same as 2x ln x plus x ይቃለላል x ብቻ ይቀራል ማለት ነው ግልጽ ነው ከዛ በኋላ ይሄን የጋራ ማውጣት እንችላለን x into 2 ln x plus 1 ይመጣል ማለት ነው አሁን አላማችን ይሄ ዜሮ የሚመጣበትን ቦታ ነው የምንፈልገው እኛ ዜሮ የሚመጣበትን ቦታ ይሄን መጣበታለን f derivative at x አሁን እዚህ ጋር በደንብ ልብ አድርጉ አሁንም እንደቀድሞ አይነት ነገር ነው ያለው ይሄና ይሄ a እና b ናቸው ሁለቱ ነገሮች አንድ ላይ ሲባዙ ዜሮ የሚሰጡት ወይ ይሄ ዜሮ ሲሆን ነው ወይ ደግሞ ይሄ ዜሮ ሲሆን ነው ይሄ ሰሙ ማለት አገኛችሁኝ ግን ይሄ ዜሮ መሆን አይችልም ምክንያት ዶሜን ነው x ማለት ዶሜን ነው ln x አለ x is greater than 0 okay greater than 0 ስለዚህ እቺ ዜሮ መሆን አትችልም ስለዚህ ብቻኛ ዜሮ መሆን ያለበት 2 ln x plus 1 part 2 ብቻ ነው ዜሮ መሆን ያለበት ማለት ነው ግልጽ ነው ናይስ በደንብ ተጠንቀቁ ስለዚህ ይሄን አሁን ወደዛ ማሻገር እንችላለን 2 ln x is equals to -1 ይሆናል ወደዛ ሲሻገር እቺን ኦቨር 2 አርጓት ምን ይመጣል ln x is equals to -1 over 2 ይመጣል x ማግኘት አሁን አይከብድም ምን ማድረግ ነው ይሄውላችሁ ይሄን ነገር አስታውሱ x ወይም ደግሞ 10 the power of logarithm of x to the base 10 ምን ይመጣል x nice x ይመጣል አሁን ባላን ደግሞ ንገሩኝ e the power of ln of x to the base e ምን ይመጣል x ይመጣል excellent ስለዚህ ፓወር e አርጉበት ሁለቱም ላይ e አርጉበት e raised to ln x እና e raised to this one x ለብቻ ለማግኘት ነው አላማችን ይጣፋል ቤዙ e ስለሆነ ማለት ስለዚህ x ምን ይመጣል e the power of -1 over 2
ይሄ ማለት ከፈለግን 1 ኦቨር e the power of 1 over 2 ይሄ ማለት ከፈለግን 1 over the square root of e ማድረግ እንችላለን። ግልጽ ነው። ስለዚህ ይቺ ምንድናት? ክሪቲካል ነምበራችን ናት። ክሪቲካል ነምበራችን ናት። ስለዚህ እዚህ ክሪቲካል ነምበር ላይ ሚኒመም ቫልዩ አለው ማለት ነው ፋንክሽኑ። ስለዚህ ሚኒመም ቫልዩ እንዴት እንፈልጋለን? ክሪቲካል ነምበራችን 1 over the square root of e, f of 1 over the square root of e ብለን እንፈልጋለን። ምን ፈልጋት ዋጋ እቺ ናት። ቅድም እያወራው ያሉት ግልጽ ነው። እዚህ ጋር ተመልከቱ። ክሪቲካል ነምበር ዋጋችን እቺ ናት። ሚኒመም ቫልዩአችን እና ማክሲመም ቫልዩ ቢኮዝ ምን አልሰጠም? ኢንተርቫል አልሰጠም። ግልጽ ነው። ምንም ኢንተርቫል ስላልሰጠ ባውንደሪ ላይ ቼክ የምናደርገው ነገር የለም ማለት ነው። ብቸኛው የምንሰራው ቦታ ማን ነው? ክሪቲካል ነምበር ላይ። ክሪቲካል ነምበሩን በትክክል ከሰራን በኋላ ክሪቲካል ነምበሩን ቁጥር ውስጥ በማስገባት ሚኒመም ቫልዩ ማወቅ ይቻላል ማለት ነው። አሁን እናስገባት እስኪ። what's f of x? x square ln x ይላል። እቺን እናስገባ። f of 1 over the square root of e ጥንቃቄ ትፈልጋለች። 1 over the square root of e the whole square ln of 1 over the square root of e በደንብ ጥንቃቄ አድርጋችሁ ነው የምትሰሩት። ይሄ የሚሸውድ ብዙ ነገር ስላለው ማለት ከዛ ይሄን አሁን ስኩዌር ስናደርገው ምን ይመጣል? ከላይ ይሄ 1 over e ብቻ ይመጣል። ይሄ ታይምስ ይሄ ማለት ይሄን ታውቃታላችሁ log of a over b ማለት log of a minus log of b ኮሸንት ሩል ማለት ላን ሲሆንም እንደዛው። ስለዚህ ln of 1 minus ln of the square root of e ግልጽ ነው። ብራኬት ማድረግ እንዳረሱ ቢኮዝ ሁለቱ ፕሮዳክት ስለሆነ መልሳችን። ከዛ በኋላ ተመልከቱ 1 over e times what's ln of 1 0 minus ln of e the power of 1 over 2 ከዛ 1 over 2 እዚህ ትመጣለች። this is 1 over e times 0 minus 1 over 2 ln e what's ln e 1 ቤዙ 1 ነው ማለት። ስለዚህ አሁን 1 over e times 0 minus 1 over 2 እዚህ ጋር ደርሳችሁ እንዳትሸወዱ። ግልጽ ነው። አሁን ይሄ ማለት ምን ማለት ነው? ኔጌቲቭ 1 over 2 ማለት ነው። በቃ ይሄን ስትቀንሱ ኔጌቲቭ 1 over 2 ይመጣል። ስለዚህ 1 over e times minus 1 over 2 ይሄ ማለት minus 1 over 2e this one is a minimum value of this function የዚህ ፈንክሽን ሚኒመም ቫልዩ ይሄ ነው ማለት ነው። ግልጽ ነው አይደል?